በዝናብ ወቅት ስትነዳ ፍሬን በደንብ አያዝም። ትንሽ ጠቆም ነው የሚደረገው። በደንብ ከያዝክ ጎማው ይንሸራተትና ከጎን ካለው መኪና ጋር የመጋጨት እድል ሰፊ ነው። ስለዚህ ኃይለኛ ዝናብ በሚዘንብበት ሰዓት ላይ አስፋልቱ በጣም ስለሚረጥብ ይጠጣና ውሃ ትንሽ መጠጥ ያደርጋል። አሁን ላይ ደግሞ ያሉ የአስፋልቶቻችን የሚክስ ሬሾ ነው የሚባለው፣ ባለሙያዎች ያውቁታል። አብዛኛው ላይ አንዳንዱ ላይ ሬንጅ ይበዛልና ሊያንሸራትት ይችላል። ከጎማ ጋር ያለው ፍሪክሽን ብዙም አያስደስትም። አሁን ላይ ያሉ አስፋልቶች የተለያዩ ቦታዎች ላይ አይተናል፣ ብዙ መንገዶች ላይ አይተናል። እነሱ ምንድነው ጎማ ፍሬን ትንሽ ያዝ ስታደርግ ከኋላ የመንሸራተት ነገር ብዙ ጊዜ ይስተዋላል እና የአስፋልቶቻችን ጥራት ኳሊቲ አንደኛ ደረጃም ስላልሆነ ሁለተኛ ሶስተኛም ቢሆን በጥራት ቢሰራ ጥሩ ነበር። ግን ያም ሆነ ይህ ፍሬን በጣም ዝናብ ሲዘንብ በአንዴ አያዝም። ትንሽ ጠቆም አድርገህ ፍጥነትህን ቀንሰህ ማሽከርከር አለብህ። ያ ለአንተም ለቤተሰቦችህም ይጠቅመሃል እና በማስተዋል አሽከርክር። አመሰግናለሁ። ፎሎ፣ ላይክ፣ ሰብስክራይብ እንዳይረሳ።